ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? አብዛኞቻችሁ ከ6 ወር በላይ የሆናቸው ኤርድሮፖች ላይ ስትሳተፉ እንደቆያችሁ የሚታወስ ነው። የማይንድ ኤርድሮፕ ቻናልም በተለያዩ ከ6 ወር በላይ በሆናቸው ኤርድሮፖች ላይ እየተሳተፈ ይገኛል። ታዲያ የተወሰናችሁ ሰዎች ስለ የስ ኮይን ጠይቃችሁ ነበረ። የስ ኮይን ላይ አሪፍ ያልሆነ መጥፎ የሚባል አይነት ዜና አለ። ይህም ምንድነው? የየስ ኮይን ኤርድሮፕ ኮሚኒቲ ከወራት በፊት አካውንታቸው ሃክ እንደተደረገና ብዙ ቶን ከነሱ አካውንት ውስጥ እንደተዘረፈ ይፋ አድርገው ነበረ። ታዲያ ከዚህ ዜና በኋላ ባለው እዚህ ኤርድሮፕ ላይ ያለው ጉዳይ ትንሽ ተቀዛቅዞ ነበረ። ነገር ግን አሁን ደግሞ ከዛ የባሰ የከፋ የሚባል ዜና ይፋ ሆኗል። ያም ዜና የየስ ኮይን መስራች ከሆኑት አባላት ውስጥ ከ5 በላይ የሚሆኑት በቻይና የሻንጋይ ግዛት ውስጥ በቁጥጥር ስር እንደዋሉ ነው የተገለጸው። ይህም የሆነበት ምክንያት ከፍተኛ የሆነ የማጭበርበር ተግባር በየስ ኮይን ኮሚኒቲ ላይ ፈጽመዋል በሚል ነው። ታዲያ የየስ ኮይን ከዚህ የእስር ዜና በኋላ ከፍተኛ ኪሳራ እንደገጠመውና እንደገና ማንሰራራት እንደከበደውና ከዚህ በኋላ ያለው ለየስ ኮይን ከባድ ሊሆን እንደሚችል የየስ ኮይን ራሱ ገልጿል። እንደምታስታውሱት የየስ ኮይን ከ6 ወር በላይ ማይን ሲደረግ ቆይቷል። ታዲያ በዚህ 6 ወር ውስጥ በየቀኑ ለዴይሊ ቼኪን ራሱ ቶን ይጠይቅ እንደነበረ ይታወሳል። እስካሁን ድረስ ባለው የየስ ኮይን ላይ ኢንቨስት ስታደርጉ የቆያችሁ ከዚህ በኋላ ባለው ምንም አይነት ነገር ወደዚህ ኤርድሮፕ ኢንቨስት ባታደርጉ ለእናንተ የተሻለ ነው ብዬ አስባለሁ። በዚህ ደረጃ የዚህ ኤርድሮፕ ስሙ ከጠፋና ኮፋውንደሮቹ ጭምር ክስ ተመስርቶባቸው ለእስር ሊጋለጡ ከተቻለ የትኛውም አይነት ኢንቨስተር ሆነ ኤክስቼንጅ ከነዚህ አባላት ጋር አምኖ ይሰራል ብዬ አላስብም። ስለዚህ ይህ ኤርድሮፕ ከዚህ ሁኔታ በኋላ ሊስት ይደረጋል የሚልም እምነት የለኝም። ምናልባት እስካሁን ድረስ እዚህ ኤርድሮፕ ላይ እየሰራችሁ ያላችሁ ካላችሁ ይህንን ኤርድሮፕ ይህንን መረጃ ከሰማችሁበት ቀን ጀምሮ ማቆም ብትችሉ የተሻለ ነው ብዬ አስባለሁ። ታዲያ ይህንን ዜና ተከትሎ አንድ ሌላ ደግሞ የየስ ኮይን የሚባል ኤርድሮፕ ትክክለኛው የስ ኮይን እኔ ነኝ ብሎ ሰሞኑን የተለያዩ ፖስቶችን ፖስት እያደረገ ይገኛል። ታዲያ የትኛውም እኔ የስ ኮይን ነኝ ብሎ የሚገልጽ ሎጎውን የቀያየረ ኤርድሮፕ ላይ ከየስ ኮይን ጋር በተገናኘ ኤርድሮፕ ነኝ እያለ የሚመጣ ፕሮጀክቶች ላይ ባትሳተፉ የተሻለ ነው ብዬ አስባለሁ። ሌሎች ኤርድሮፖች ላይም እንደዚህ አንገብጋቢ መረጃ በሚኖርበት ጊዜ በቻናላችን ላይ ለእናንተ የምናሳውቅ ይሆናል ማለት ነው። ይህ መረጃ የተመቻችሁና ለዚህ ቻናል አዲስ የሆናችሁ ይህንን ቪዲዮ ሰብስክራይብ እና ላይክ ማድረግ አይረሳ። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ የኤርድሮፕ እና የክሪፕቶ መረጃዎችን ከኛ ጋር ማግኘት ይችላሉ ማለት ነው። ለዛሬ ያዘጋጀንላችሁ ቪዲዮ በዚህ ያብቅቷል። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።